ዌልካም ባክ ኤዲተርስ። እንግዲህ በዛሬ ቪዲዮአችን ደግሞ የምናየው እንደዚህ በጣም አሪፍና ኩል የሆነ ስፕሊት ስክሪን እንዴት በአዶቤ ፕሪሚየር ፕሮ መስራት እንደምንችል በዛሬ ቪዲዮአችን እናያለን። ተከታተሉ። እንደዚህ ቪዲዮአችሁን ካስገባችሁ በኋላ ምን እናደርጋለን? የመጀመሪያው ቪዲዮ ላይ ክሊክ እናደርግና ክሊክ ካደረጋችሁ በኋላ መጀመሪያ ለመስራት እንዲያመቸን ቪዲዮውን እኩል እንትን ላይ ቢሆን ጥሩ ነው። ያው ስንሰራ እንዲመችን ለማለት ነው። ስለዚህ የመጀመሪያውን ቪዲዮ ክሊክ እንዳደረጋችሁ እንደምታዩት ክሊክ ካደረጋችሁ በኋላ ኢፌክት አድ እናደርጋለን ማለት ነው። ከዛ እዚህኛው ጋር ፕሮጀክት ፓኔሉ ጋር እንሄድና እቺን ስናጋ ኢፌክት የምትላለች እሷን ክሊክ እናደርግና ሰርች ባሩ ላይ ራዲያል ዋይፕ ብላችሁ ሰርች ታደርጋላችሁ ማለት ነው። ራዲያል ዋይፕ የሚል ኢፌክት ይመጣላችሁ እዚህ ጋር እንደምታዩት ማለት ነው። እሱን ድራግ ታደርጉትና የመጀመሪያው ክሊፕ ላይ አድ ታደርጉታላችሁ። ከዛ ይህንን ፕሮሰስ ድጋሚ ትደግሙታላችሁ ማለት ነው። አሁንም ራዲያል ዋይፑን ድራግ ታደርጉና ለሁለተኛ ጊዜ ፈርስት ክሊፓችሁ ላይ አድ ታደርጋላችሁ ማለት ነው። እንዲህ ካደረግን በኋላ ወደ ኢፌክት ኮንትሮል እንሄድና እዚህ ጋር እንደምታዩት ራዲያል ዋይፕ አንድ እዚህ ጋር አለን። ሰከንድ ላይ አድ ያደረግነው ሁለተኛ ጊዜ እዚህ ጋር አለ ማለት ነው። አሁን ምን እናደርጋለን? ትራንዚሽን ኮምፕሌክሱን 0 የነበረውን 50 እናደርጋለን። ከዛ በኋላ ስታርት አንግል የሚለውን 130 ታደርጉታላችሁ። 130 ዲግሪ ላይ ታደርጉታላችሁ። ከዛ እናንተ በሚመቻችሁ መንገድ ማድረግ ትችላላችሁ። ዋይፕ ሴንተሩን ለኔ ግን 377 ላይ አድርጌዋለሁ። እናንተ ሙቭ እያደረጋችሁ ሳይዙ መጨመር ወይም መቀነስ ትችላላችሁ። ይህንን እያንቀሳቀሳችሁት ምን ያህል ስኬል ከቨር እንዲያደርግ መወሰን ትችላላችሁ እናንተ። ለኔ ግን 377 ቢሆን ይመረጣል። ከዛ የመጀመሪያውን ጨረስን። ሁለተኛው ራዲያል ዋይፕ ወይም ሰከንድ አድ ያደረግነው ራዲያል ዋይፕ ላይ እንሄድና እሱ ላይም ትራንዚሽን ኮምፕሊቱን 50 እናደርገዋለን። ከዛ በኋላ ስታርት አንግሉን ደግሞ ኔጌቲቭ 50 እናደርገዋለን ማለት ነው። ከዚህ በኋላ ዋይፕ ሴንተሩን አሁንም በራሳችሁ መንገድ ሙቭ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። እኔ ያው ቀደም አድርጌ ስለሰራሁት የኔ 1470 ላይ ቢሆን ይመረጣል። እናንተ ሙቭ እያደረጋችሁ የሚመቻችሁ ፖዚሽን ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እናንተ በፈለጋችሁበት መንገድ ማስተካከል ትችላላችሁ። ይህንን ካደረጋችሁ በኋላ አሁን ሙቭ እንኳን ብናደርገው ወይም ፕሌይ እንዲያደርግ ብናደርገው እንደዚህ ይመጣል ማለት ነው። ስለዚህ አሁን ምን ያስፈልገናል? ለሁለቱ ክሊፖች እዚህ ቪዲዮ 2 እና ቪዲዮ 1 ላይ ላሉት ክሊፖች ሳይዛቸውን ወይም ስኬላቸውን አጀስት እናደርጋለን ማለት ነው። ስለዚህ ለሰከንድ ክሊፕ ላይ ክሊክ እናደርግና ወደ ኢፌክት ኮንትሮል እንሄዳለን። ኢፌክት ኮንትሮል ላይ ከሄድን በኋላ ሳይዙን እንደነገርኳችሁ እኔ ቀደም አድርጌ ስለሰራሁት ስኬሉን 78 እናደርገዋለን። ፖዚሽኑን ደግሞ 344 እቺኛውን 344 እናደርጋታለን። 344 እናደርገዋለን። የዋይ አክሲሱን ደግሞ 641 እናደርገዋለን ማለት ነው። ሳይዙን በዚህ መንገድ እናስተካክለዋለን። ከዛ ፎር ዘ ሰከንድ ክሊፕ ወይም ደግሞ ከታች ላለው ለቪዲዮ 1 ክሊፓችን ደግሞ እሱን ክሊክ እናደርግና ደግሞ ለሱ ደግሞ ስኬሉን ስንት እናደርገዋለን? ይቅርታ ስኬሉ ጋር እንሄድና የሱን ስኬል ደግሞ ፖዚሽኑን 1467 እናደርገዋለን። ስኬሉን ደግሞ 50 እናደርገዋለን። የዋይ አክሲሱ ደግሞ 269 እናደርገዋለን ማለት ነው። ይሄንን እናንተ ሙቭ እያደረጋችሁ ፖዚሽኑን እያያችሁ ነው የምታንቀሳቀሱት። እንደነገርኳችሁ እኔ ቀደም አድርጌ ስለሰራሁት ነው ስኬሉን ፖዚሽኑን እንደዚህ አስገቡት እንጂ እናንተ እያንቀሳቀሳችሁ መስራት ትችላላችሁ ማለት ነው። ስለዚህ አሁን ቪዲዮን በምናጫወትበት ሰዓት እንደዚህ ስክሪኑን ስፕሊት ያደርግልናል ማለት ነው። በዚህ መንገድ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው።